እንተዋወስ፣ መልካሙን እንጋራ። ዲና ናይማ ከተማውን በፍለጋ እያቃጠነች ነው። አቡኪ 2 ሚስቶች አሉት። ከድጃ የመጀመሪያው ስትሆን ናይማ ሁለተኛዋ ነች። ከድጃ አቡኪ 2ኛ ሚስት እንዳለው አታውቅም። ከድጃ በብስጭት እና በንጭንጭ ባሩን በርግድ አድርጋ ስትገባ ትልቅ የቢላዋ ይዛ ነበር። አቡኪ በጣም ደነገጠ። ወደ ኋላም ሸሸት አለ። አንተ ተጋርመሃል፣ ምን አለብህ? እኔ የቤቱ ስራ ያችኛዋ ሰራተኛ በፊቷ ሰራተኛ ከሄደች ጀምሮ ሊገለኝ ነው። አንተ ተጋርመህልኛል አለችው። አሁኑ ደውለህ ሰራተኛ አንጣልን፣ አሁኑ ለደላላው ደውልለት ትለዋለች። አሁን እኮ እየደወልኩ ነበር፣ አሁን እኮ ወደሱ ነው የምደውለው ይላታል በፍርሃት። አቡኪ ይሻልሃል፣ አለበለዚያ እዚህ ተጋደምክበት ቦታ ላይ ሁለታችንም ተያይዘን ቁጭ እንላታለን ትለዋለች። እሺ እሺ ዛሬው ነው አሁን እደውላለሁ ይላታል። እሺ ለማንኛውም ፋጢማ ታማለች አይቻለን ትላለች። ውይ ምን አሟት ነው? አልሰማሁም እኮ ይላል አቡኪ። አልሰማህም እንዴ? ባሏ እኮ 2 ሚስት አግብቶ ልጆቹንም እርግፍ አድርጎ ንብረቱንም ወጠጥ አድርጎ ጥሏት ጠፋ አለችው። ውይ አልሰማሁም፣ አገባ እንዴ ብሎ ወደ ኋላ ሸሸት አለ በድንጋጤ። አገባ የተረገመ ቢሆን እኔ ብሆን ዝልዝል በያዝኩት ቢላዋ ዝልዝል ላርጌ አሳየው ነበር ስትለው፣ እንዴ 2 ማግባቱ እኮ ችግር የለውም፣ ጥሎ መጥፋቱ ግን ችግር አለው። ያው ሸሪዓችንስ ይፈቀድልን እንዴ? በሸሪዓውስ ይፈቀድልን እንዴ ሲላት፣ ኧረ የኛ ኡስታዝ እስቲ ሸሪዓው ይፈቅዳል ብለህ ሞክረኛ እንተያያታለን አለችው። እሱም ሸሸት በማለት ኧረ እኔ እኮ ከድርን ነው ያልኩት። እሱም ቢሆን ሶላት በትክክል የማይሰግድ ሰውዬ ለ2 ሚስት ሲሆን ሸሪዓውን አወቀው ብላ በብስጭት ለማንኛውም ደርሽ ልምጣ ብላ ጥላው ሄደች። አቡኪም ኡፍ በማለት ቲቪ ከፈተ። ቲቪ እያየ ያለ አቡኪ የዛችኛይቱ 2ኛ ሚስቱ ቤት ሲፈርስ በቴሌቪዥን ያለው የአቡኪ ቤት ማለት ነው። ከዛ አረው ብሎ ይጮሃል። ቤቴ ፈረሰ እያለ ሲጮህ ናኢማ መታ ሞናሃል አበርክ እንደ አንተ ልጅ ሞና ነው የምን ቤት ነው የምትለው? የምን ቤት ነው? ቤቴ እያለ እየጮኸ ምንድነው የምን ቤት ነው የምትለው? ሞናሃል ምን እያረክ ነው እንዴ? ሄሪ ሳላቀው ካርታና ብላኑን አስይዘህ ተበደርክበት እንዴ ስትለው ድንገት ብሎ ይላታል። እውነቴን ነው ካርታና ብላኑን ይዘህ እኮ አንተ ተበድረበት ይሆናል ስትለው፣ አይ አይደለም ቤት ሲፈርስ እኮ አይቼ ያው የእነሱ የምስኪኖች ቤት የኛም ቤት ነው ብዬ ነው እኮ አለ። እንደዛም አይኛዛኝ ለምን ታዲያ ሰብሰብ አድርገህ እዚህ አታመጣቸው ስትለው፣ ይሻላል ብሎ ብድግ ሲል ቁጭ በል ትለዋለች። እና እንደዛ እንዳለችው ጥላው ወጣች። አቡኪም ትንሽ ቆይት ብሎ በር ላይ ቁጭ አለ። በረንዳ ላይ ቁጭ እንዳለ በር መንኳኳት ጀመረ። ማነው አለ። አሁንም ይንኳኳል። ማነው ሲል ድምፅ የለም። ተነስቶ በር ከፈተ። የግቢውን በር ሲከፍት ናኢማ ነች። በድንጋጤ በሩ መልሶ ዘጋው። ከዛ ትንሽ ከቆየ በኋላ በሩን ከፈተው። ማን አሳየሽ? እንዴት መጣሽ? እንዴት ልመጭ ቻልሽ? ማነው የመራሽ? ቤቱን ማን አሳየሽ? እያለ ይተበተብ ጀመር። አንተማ እንግዳ አውጥተህ ጣልከኝ፣ ጎዳና ላይ ጣልከኝ። ቤቴ ሲፈርስ ነው የመጣሁት። አንተ ናፍቀኝ እንዳይመስልህ። እባክህ ልቀቀኝ ልሄድበት ትለዋለች። ቤቴ እንደፈረሰ የመጣሁት ቤቴ ፈርሶ ነው። አንተ ናፍቀኝ አይደለም አለችው። ከዛ ላላ ብለሽ ትንሽ ደቂቃ 10 ደቂቃ ቆይ፣ እመጣለሁ፣ ውጭ እንነጋገራለን። አለበለዚያ ችግር ነው የሚፈጠረው። ይፈጠራ፣ እኔ ምን አገባኝ፣ እኔም ችግሬ ተስማ እያለች
መጮህ ጀመረች ነኢማ። መጣች ከድጃ አቡኪ ከማን ጋር ነው የምትጮኸው? ከማን ጋር ነው የምትጫጫኸው? ምንድን ነው ስትለው አይ ውዴ እዚህ እኮ ቆሻሻ የሚያነሱ ሰዎች መጥተው ለእነሱ ቆሻሻ እየሰጠው ነው አላች ብላ ኮስተር ብላ መለሳለች። አሁንም ጭቅጭቆ ቀጠለ ከነኢማ ጋር። እባክህ ሂድልኝ ልግባበት ስትለው ወዴት ነው የምትገቢው? በቃ ውጭ ላይ ጠብቀኝ ያልኩሽ አይደለ 10 ደቂቃ ብቻ ስጪኝ ምናምን እያለ አቡኪ ነኢማ መለመን ጀመረ። አቡኪና ነኢማ ካፌ ተገናኙ። ቡና እየጠጡ እሺ ቤት ኪራይ ያገኛልኝ ስትል ጠየቀችው። ወይ ቤት ኪራይ አሁን እኮ ስለፋ ቆይቼ እየመጣሁ ነው እና ጎዳና ላይ ልውደቅ? እኔ እኮ ጎዳና ላይ ልውደቅ አይደለም ያልኩሽ፣ አንደኛ ብር የለኝም እነሱ የሚጠሩት ሰማይ ነው። ስለዚህ ሌላ መፍትሄ እናጣ ማለት የምን መፍትሄ ነው የምትለው? የምን መፍትሄ ነው? ምን አይነት መፍትሄ ነው የምታመጣው? እስከዛ ድረስ ጎዳና ልውደቅ ምናምን እያለች ትጮህበታለች ነኢማ። ቤት ተከራይቼልሻለሁ አላልከኝም? እየዋሸኸኝ ነው ምናምን አለችው። አለ አቡኪ አለምንም አረጌታዬ በቃ ለዚህ ሁላ ጣጣ ገበታ ተካፋይ ልታደርገኝ ነው እንደ 2 ሚስት ያገባሁት? ለምንድን ነው ግን እዚህ ቦታ ያገባሁት ብሎ ራሱን አይኑ ወደ ሰማይ ያንጋጠጠ መበሳጨት ጀመረ። ነኢማ ቀጠለች። እናንተ ወንዶች ስትባሉ ራሳችሁን ሳትችሉ 2 ሚስት ላይ ፊት የሚያደርጋችሁ ለምንድን ነው? ያንተ ጥፋት ነው። ፈጣሪ ለምን ታማራለህ? እያለች ጮኸችበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ድራማችን ይህ ይመስላል። በቀጣይ እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከወደዳችሁት ቤተሰብ አድርጉኝ። ክፍል 2 ይቀጥላል።